ሰላም የአገሬ ልጆች፣ ዛሬ ይህንን ቪዲዮ ልይዝላችሁ የቻልኩት አጠር ያለ ምክር አዘል መልእክት ለቤተልሔም ታፈሰ ማስተላለፍ ስለፈለኩ ነው። እንደሚታወቀው ቤተልሔም ታፈሰ የኦሮሞን ኤሊቶች በመስደብ ትታወቃለች። ከዚህም በፊት ስለ ጃዋር መሐመድ ምን ብላ ስታወራ እንደነበር ለሁላችሁ ግልጽ ነው ብዬ አስባለሁ። በመቀጠል ባለፈው ታዬ ደንደአን ለመዝለፍ ምን ብላ እንደተሳደበች ሁላችሁም እንደምትረዱ አምናለሁ። ስለዚህ ሌሎች የኦሮሞ ኤሊቶች የእሷን ስድብ መልስ ሊሰጧት ይችላሉ። እኔ ግን ዛሬ የመጣሁት ታዬ ደንደአን የተሳደበችው ቤተልሔም ታዬ ታስሮ ስላለ መልስ አይሰጠኝም ብላ ስለሆነ ነው። ስለዚህ እኔ ታዬን ተክቼ መልስ ልሰጣት ነው የመጣሁት። በአጠቃላይ እኛ ሴትን ልጅ መስደብ አንፈልግም፣ የገዳ ስርዓትም አይፈቅድልንም። ነገር ግን እቺን ሴት ዝም ስንላት ራሷን እንደ አዋቂ እንደ ምሁር ተረድታ ማውራቷን፣ መሳደቧን፣ ኤሊቶቻችንን ማንቋሸሿን ስለምትቀጥል ዳግም የኛን ኤሊት እንዳትሳደብ ምክር ልሰጣት ነው የመጣሁት። ስለዚህ ቤተልሔም ታፈሰ ሰውን ስትሳደብ ሌላ ሰው ምን ብሎ ሊሰድበኝ ይችላል ብላ ማሰብ ነበረባት። ታዬ ደንደአን በሬ ይመስለኛል ለመስዋዕትነት የቀረበ ወይ ደግሞ ለበዓል ልታረድ ከተማ የወጣ በሬ ይመስለኛል ብላ ስትዘልፈው እሷን ደግሞ ምን ልሏት እንደሚችሉ መገንዘብ ስላልቻለች ነው። ስለዚህ በአጠቃላይ ቤተልሔም ታፈሰ ለራሷ ያረጀች አህያ አጥንት የምትመስል ወይ ደግሞ ትል የበላው የውሻ ሬሳ የምትመስል ሴት ጭኖቿ በኪሎ ሜትር የሚራራቁ ስጋ የሌላት አጥንት ሆና የተፈጠረች ሴት ወይ ደግሞ ጭልፊት የሆነች ሰውን እንደዛ ብላ መሳደብ ስለሌለባት ዳግም ማንንም ሆነ ማን እንዳትሳደብ ምክር ያዘለ መልእክት ላስተላልፍላት መጥቻለሁ። ቤተልሔም ታፈሰ ሰውን ከመስደብ በፊት እንዴት ሰውን መስደብ እንደሚቻል፣ ምን ብለው ሰውን እንደሚሰድቡ መገንዘብ መረዳት ነበረባት። ምክንያቱም እሷ ታዬን እንደዛ ስትሳደብ እኔን ምን ብለው ሊሰድቡኝ ይችላሉ ብላ ስላላሰበች ነው። ታዬ በሬ ቢሆንም በሬ ተፈላጊነት አለው። ለበዓል ስጋነት የሚፈለግ በሬ ጮማ ነው፣ ይፈለጋል። እሷ ግን ያረጀች የአህያ አጥንት የምትመስል የስጋ ቋንጣ የምትመስል ጭልፊት ሴት ራሷን እንዴት ቆጥራ ነው ታዬን እንደዛ ብላ ልትሳደብ የቻለችው? በአጠቃላይ ለማለት የፈለኩት ሰውን ስትሰድብ እኔን ምን ብለው ሊሰድቡኝ ይችላሉ ብለሽ ማሰብ መቻል አለብሽ። ሌሎች የምትሳደቢ ምሁሮቻችን ራሳቸውን መከላከል ይችላሉ፣ መልስ ሊሰጡሽ ይችላሉ። ታዬ ግን ታስሮ ስላለ መልስ ሊሰጥሽ ስለማይችል እኔ እሱን ተክቼ መልስ ሊሰጥሽ ነው እንጂ የመጣሁት ልሰድብሽ ፈልጌ አይደለም። እኔ ወንድ ልጅ ነኝ፣ ሴት ልጅን መስደብ አይጠበቅብኝም። ቢሆንም ግን ምክር ልሰጥሽ
ይጠበቅብኛል። አንቺ ራስሽን እንደ አዋቂ ትቆጥሪያለሽ፣ እኛ ግን ከምንም አንቆጥርሽም። አንቺ የምታሳድሪው ተጽዕኖ ምንም አይነት የለውም፣ የምታመጪው ጫና ምንም አይነት የለም። ነገር ግን አንቺ የምትናገሪው ነገር ተጽዕኖ ባያሳድርም የምትናገሪው ነገር ጫና ባያመጣም በእኛ ላይ ምንም ለውጥ ባይኖረው ግን ዝም ልንልሽ አይገባም። ምክንያቱም ባለጌን ባለጌ ነህ ወይ ደግሞ ባለጌ ነሽ ሊሉት ወይ ደግሞ ሊሏት ይገባል። እኔ ዛሬ ልመጣ የቻልኩት ቤተልሔምን ልክ እንደ አንድ ሴት ጥፋት ስላጠፋች ልሰድባት አይደለም የመጣሁት። ስለተሳደበች በስድብ መልስ ልሰጣት አይደለም የመጣሁት፣ ልመክራት ነው የመጣሁት። ምክንያቱም ምክር ያስፈልጋታል። ምንም ያልተረዳች ሴት አዋቂ አድርጋ ራሷን የምትቆጥር ግን ምንም የማታውቅ መሃይም ስለሆነች መጀመሪያ ሰው ሆና እንድትታይ ምክር ያስፈልጋታል ብዬ ስላሰብኩ ነው። ስለዚህ እኛ ሴት ልጅ መስደብ ራሳችንን ዝቅ ማድረግ ነው የሚሆነው። እኔ ሴት ልጅ መስደብ አልፈልግም። ከዚህም በፊት አይደለም ሴት ልጅ ወንድም ልጅ ሰድቤ አላውቅም። ነገር ግን ታዬ ብኖር በአንድ መስመር ጽሑፍ ወይ ደግሞ በአንድ አረፍተ ነገር ቤተልሔምን የሚያሸማቅቃት መልስ ሊሰጣት ይችል ነበር። ነገር ግን እሱ መታሰሩን ስላወቀች የመጣባትን ተናግራ ተሳደበችው። ይሄንን ዝም ልል አልቻልኩም። አሁን እኔ እየተናገርኩ ያለሁት ስድብ አይደለም፣ ምክር ነው እየሰጣኋት ያለሁት። ምክንያቱም አንቺ ሰውን ስትሳደቢ እጥፍ ድርብ አድርገው ሌላ አንቺን ሊሰድብሽ የሚችል ሰው መኖሩን እንድታውቂ ፈልጌ ነው። ስለዚህ በአጠቃላይ በመጨረሻ ማለት የምፈልገው ቤተልሔም ታፈሰ፣ ታዬ ደንደዓ አንቺ መኖርሽም ላያውቅ ይችላል፣ መፈጠርሽንም ላያውቅ ይችላል። እሱ ግን ትክክለኛ የኦሮሞም ሆነ የኢትዮጵያ እንቁ ጀግና ነው። ማንም ሰው ኢትዮጵያ ውስጥ ሆኖ የኢትዮጵያን ጠቅላይ ሚኒስትር ትክክል አይደለህምና ተስተካከል ያለው ጀግና አልነበረም። ምናልባት በሂስትሪ የምናውቃቸው እንደነ ታደሰ ብሩ በስርዓቱ ውስጥ ሆነው ስርዓቱን ለማስተካከል ጥረት ሲያደርጉ የነበሩት ታዬን ሊወዳደሩት ይችላሉ። ከዛ ውጪ በአሁን ሰዓት ወይ ደግሞ በዚህ ክፍለ ዘመን እንደ ታዬ ደፍሮ ከስርዓቱ ውስጥ ሆነው ስርዓቱን ለማስተካከል ትክክለኛ ዲሞክራሲ እንዲሰፍን የተናገረ ስርዓቱን ክሪቲሳይዝ ያደረገ መንግስትን የተቃወመ ጀግና አልነበረም። አሁንም ታዬ ደንደዓ የጀግኖች ጀግና ነውና ልትሰድቢው አትችም። ምንም አይነት የሞራል ልዕልና የለሽም ታዬን ለመስደብ። ታዬ ትክክለኛ የኢትዮጵያ እንቁ ጀግና፣ ለኢትዮጵያ ሕዝብ የሚቆም ለዲሞክራሲ የምታግል ጀስትስን የምፈልግ ሀቅ በእውነታ የምታግል ጀግና ኢትዮጵያዊ ነው። አብይ አህመድን የተናገረው ትክክል ነው። አብይ አህመድ በሰው ልጅ ደም እጁን የሚታጠብ የሰው ልጅ መግደል የሚያምረው የሰው ልጅ ገሎ በስልጣን ላይ መቆየት የሚፈልግ አረመኔ መሆኑ ኢትዮጵያውያን ሊረዱት ይገባል። ስለዚህ አንቺ እንደዛ ብለሽ ታዬን መስደብሽ ታዬ ታስሯልና መልስ ሊሰጠኝ አይችልም ብለሽ ስላሰብሽ ነው። ነገር ግን ብዙ ታዬዎች በሺህ በሚሊየን የሚቆጠሩ ታዬዎች እንዳሉ መዘንጋት የለብሽም። ስለዚህ አጠር ያለች መልእክት አዘል ምክር እየሰጣሁሽ ነው ያለሁት። ይችን ምክር ተቀብለሽ ዳግም ማንኛውንም የኦሮሞን ኤሊት እንዳትሳደቢ መልእክት ላስተላልፍልሽ እፈልጋለሁ። አመሰግናለሁ። ሼር አድርጋችሁ አድርሱልኝ። ለቤተልሔም ታፈሰ